so I think ለንደን አቶ ልደቱ አይነት ሰዎች ጥሩ አጋጣሚ ነው ብያምናለሁ ማለት መንግስት በርግጥም አላስገባ ካላቸው አሁን አትላንታ ነው የሚኖሩት አትላንታ ላይስ እጃቸውን ሰጥተው አይስ ወደ ኢትዮጵያ በሰላም የተባለው ነገር ተደርጎ ድጎማ የሚባለውንም ድጎማ አግኝተው ወደ ኢትዮጵያ የግድ የኢትዮጵያ መንግስት ይቀበላቸዋል አሜሪካን ሀገር ውስጥ አንድ የሆነ ነገር ከተባለ ጆሮአችሁን እስኪያማችሁ ነው ብዙ ነገር የምትሰሙት ማንንም አላውቅም አይልም በነገራችን ላይ ለምትጠይቁት ነገር ሁሉ ባፈተተው ነው የሚነግራችሁ ጆሮአችሁን ለሁሉም ከከፈታችሁ ልታብዱ ሁሉ ትችላላችሁ የሚያሳብድ ሀገር ነው ሁሉን ልስማ ካላችሁ በተለይ እንደ አዲስ የመጣ ሰው እንደዚህ አይነት ኬዝ ያለው ሰው ምናምን የሚያሳብድ ሀገር ነው ከየትም መረጃ ለቃቅሞ ነው የሚነግራችሁ ይሄ የብዙ ሰው ኤክስፒሪየንስ ነው ምናልባት አንድ ቀን የአሜሪካን ኤክስፒሪየንስ ያነሳን እንነጋገራለን እዚህ በቃ በጣም በርካታ ነው ሶ ይሄንን መገንዘብ ያስፈልጋል ሰዎች በራሳቸው ባፈተታቸው በመናምን ተርጉመው ሁሉ ይነግሯቸዋል ስለዚህ በጣም ጥንቃቄ ከቤተሰብ ጋር ዲላርጉ ከቤተሰብ ጋር አውሩ ከህግ ሰዎቻችሁ ጋር አውሩ ክሬዲብል የምትሏቸውን የሚዲያ ሰዎች አዳምጡ ስሙ ለሁሉ ነገር ጆሮአችሁ ክፍት አይሁን ሴሌክትድ ሁኑ በጣም ሴሌክትድ ሁኑ የምታዳምጡት ነገር 99ን አፍሱና ይጠቅመኛል የምትሉትን 1% ውሰዱ 100ንም ወስዳለሁ ካላችሁ ሰርቫይቭ አታረጉም አሜሪካ ውስጥ ሲስተም ይሏቸዋል ሲስተሙን እስክታቀው እስክትለምደው ያሉ በተለይ አዲስ ነህ ከተባለ ሌላ ነው ፍሬሽማን ዩኒቨርሲቲ እንደዛ አይነት ማይንድ ሴት ነው የምትሆኑትና ይሄ ደግሞ ላይፍ ነው ሶ ይሄንን ነው ከመናገር የምፈልገው በመጨረሻ ግን ነገሮች አሜሪካ መጥቶ መኖር ከተቻለ ሰየው የሁሉም ሰው ምኞት ነው ካልሆነ ግን ወደ ሀገራችን ነው እየተመለሰን ያለው ወደ ኢትዮጵያ ነው እየተመለሰን ያለው ሶ ኢትዮጵያን ሀገራችንን እንዴት ለኑሮ አመቺ ሰላም የምትሆንበትን ነገር ማሰብ ደግሞ ትልቁ ነገር ነው የሚመስለው ብዙዎች ጥለው የገቡ አሉ የአሜሪካ መንግስት ኢትዮጵያ መታሰጋ አይደለም ለፕሮቴክሽን ለመስጠት ስትለን ደስ ሊለን ነው የሚገባው እንደ አንድ ኢትዮጵያዊ እንደ ግለሰብ አሜሪካ መኖር ፈልጌ አልተፈቀደልኝ ይሆናል ግን እንደ ሀገር ትልቅ ሳክሰስ ነው አይ ያቺ ሀገር አልቆላታል ፈራርሳለች አንዳንዶች እዚህ አሜሪካ ቁጭ ብለው ፈራርሳለች ከባዶ አይደለም ባይዘው ፈራርሳለች ሲሉ እነሱ ጋር ስለፈረሰች ብቻ አይደለም ወደ ፈረሰች ሀገር ወደሚሏት ብለን ካላልን ሂዱ ይሉናል ነው ለአንዳንዶቹ ሶ አገራችሁ አልፈረሰችም አገራችሁ ሰላም ናት ከሌሎቹ የከለላ ሊሰጣቸው ከሚገቡ ሰዎች አገሮች ወገን አይደላችሁም አንጻራዊ ሆነ የመኖር ጉዳይ አገራችሁ ላይ አለ ሲባል አይደለም አገራችን ፈርሳለች እየፈረሰች ነው መከዳ አይቻልም ምናምን ከሆነ እሱ ሌላ ጉዳይ ነው የሚሆነው ስለዚህ እኔ አሁንም ዛሬ ምክራ ሐሳቤ ቅድም ያልኩት እንደተጠበቀ ሆኖ የህግ ሰዎችን ማማከር በቤተሰብ ደረጃ መመካከር እሱ እንደተጠበቀ ሆኖ የምትሰሙትን ሴሌክትድ ሚዲያዎች መስማት እሱም እንደተጠበቀ ሆኖ የምንሄደው ግን ወደ ሀገራችን ነው ብላችሁ ማሰብ አለባችሁ የምትሄዱ ሰዎች
ስለዚህ የኢትዮጵያ መንግስትም በኔ እምነት ዜጎቹን ለመቀበል መዘጋጀት አለበት ብዬ አምናለሁ። የኢትዮጵያ ኤምባሲም አሜሪካን ያለው የኢትዮጵያ ኤምባሲ እና አምባሳደር ብናልፍ ኩዊክ የሆነ አክሽን ፕላን ማውጣት አለባቸው ብዬ አምናለሁ። ቢቻል በየሚዲያው ቢገኙ ጥሩ ይመስለኛል። እኔም ጥሪ አቀርባለሁ ከተገኙ። ስለዚህ ከተገኙ እነዚህ ከሰው በታች ተደርገው እንዳይሄዱ ይሄ እንደምናየው እግራቸው እጃቸው ታስሮ ምናቸው ታስሮ እንደው ተዋርደው የሚሄዱበት ነገር እንዳይፈጠር እንዴት አድርገን እንቀበላቸው? አድሆክ ኮሚቴ አይነት ማቋቋም ከሆነም ኤምባሲው የሆነ አድሆክ ኮሚቴ ቢያቋቁም አምባሳደሩ ሰይመው ሰዎችን ስልክ ክፍት አድርገው የሚደውሉ ሰዎች እና ኮንታክት አድርገው ምናልባት ድጋፍ የሚያስፈልግ ድጋፍም ካለ ሰዎች ወደ ሀገራቸው የሚገቡበት ሲገቡም ደግሞ መንገላታት ወዘተ ምናምን ሳይሆን እንኳን ወደ ምድራችሁ መጣችሁ የሚባልበት ነገር አይ ቲንክ ወጥተው መናገር አለባቸው ብዬ አስባለሁ። ሜቢ ዛሬ ሰንበት ስለሆነ ይችላል ውሳኔው ዓርብ ዕለት ምናምን የተሰማው ነገ ከነገ ወዲያ የኢትዮጵያ ኤምባሲ አሜሪካ ማለት ነው ያለው በዚህ ጉዳይ ላይ አስተያየት ቢሰጥ በጣም ደስ ይለኛል። ወደ ሀገራችሁ ነው የምትመለሱት፣ ወደ ሀገራችሁ ስትመለሱ ምንም አትሆኑም የሚል ዋስትና መስጠት አለበት ብዬ አምናለሁ። አሜሪካ ሰላም ነው በሄድ ችግር የለውም ያለች እኛስ ብለን ፖለቲካም ከሆነ ፖለቲካውን ይስሩት። እውነት ለመናገር እውነተኛ ፖለቲካ ማለት ነው። በእውነት ላይ ተመሰረተ ፖለቲካ አሜሪካ የምትባል ሀገር አይ ፕሮቴክሽን አያስፈልጋቸውም ኢትዮጵያውያን በእኛም ግምገማ በአሜሪካ ተቋማትም ግምገማ የተሻለ ነው ኢትዮጵያ ያለችበት ካሉ ይሄንን እንደ ሌቨሬጅ ተጠቅሞ አው ዜጎቻችን ኑ ማለት ያስፈልጋልና ይሄ ሪጋርድለስ እኔ ከይቅርታ ጋር አቶ ልደቱ አያሌውንም ጨምሮ ነው ማነሳው። ደግሞዋለው አቶ ልደቱ አያሌውንም ጨምሮ ፐርሰናል ያረኩት ደግሞ ደጋግሞ ወደ ሀገሬ እንዳልገባ ተደረኩ ስላለ ነው። አቶ ልደቱን ስሙን ያነሳውት በዛ ምክንያት አቶ ልደቱን ጨምሮ ኢትዮጵያ ልትቀበላቸው ይገባል። አክቹአሊ አሁን ለአቶ ልደቱ በጎ ነገር መጥቷል። አሁን ሳስበው በጎ ነገር የመጣው ምንድነው? አሁን ሄዶ አቶ ልደቱ አትላንታ እጁን መስጠት ይችላል ብዬ አምናለሁ። እጁን ቢሰጥ አቶ ልደቱ ይወስዱታል። ኢትዮጵያ የመቀበል ግዴታ አለባት ማለት ነው። I think ለንደን አቶ ልደቱ አይነት ሰዎች ጥሩ አጋጣሚ ነው ብዬ አምናለሁ። ማለት መንግስት በርግጥም አላስገባ ካላቸው አሁን አትላንታ ነው የሚኖሩት። አትላንታ ላይስ እጃቸውን ሰጥተው አይስ ወደ ኢትዮጵያ በሰላም የተባለው ነገር ተደርጎ ድጎማ የሚባለውንም ድጎማ አግኝተው ወደ ኢትዮጵያ የግድ የኢትዮጵያ መንግስት ይቀበላቸዋል። ለአቶ ልደቱ የፈተና ወቅት ነው እውነት ለመናገር በኤኒ ሚንስ መሄድ አለብኝ ስላሉ አሁን ጥሩ አጋጣሚ ነው ብዬ አምናለሁ። ይሄን ግን ያነሳውት አሁንም ልድገመው ደግሞ ደጋግሞ አቶ ልደቱ ወደ ሀገር ቤት እንዳልገባ ተደረኩ ስላሉ ነው። ስለዚህ እንደ መልካም አጋጣሚ ይሄን ቢጠቀሙበት አቶ ልደቱ ምክር ሐሳቤን እሰማለሁ። ከዛ ከገቡ በኋላ እንግዲህ ፖለቲካው የሚፈልገውን ነገር በሰላማዊ መንገድ ያድርጉ። ሰላማዊ መንገድ የሚባለው አሁን ግን በጣም ጥሩ እድል ነው ለአቶ ልደቱ አያሌው እውነት ለመናገር በቃ ከዚህ በላይ ምንም እድል የለም። ደግሞ ማንም በአለም ደረጃ በህግ አሜሪካ ልካህ አይ ኢትዮጵያ አልቀበልም ልትልህ የምትችልበት አንዳችን ምክንያት የለም። እሳቸው እስከመታሰር የሚሄድ ነገር በህግ እስከመጠየቅ የሚሄድ ነገር ለማህበረሰባችን ኮሚትድ ሆነዋል።
ኮሚትመንታቸውን ተናግረዋል። ሶሪ ሀገሬ ሄጄ በህግ የምጠየቅ ከሆነ እጠየቃለሁ ስላሉ አይ ቲንክ እኔ ላይስ አትላንታ እጃቸውን ሰጥተው አይስ ደግሞ በሰላም ወደ ሀገር ቤት ወደ ኢትዮጵያ ሲመልሳቸው ኢትዮጵያ ደግሞ አልቀበልም ማለት አትችልም። በዛ ደረጃ ነው ማንሳት እንፈልገው። ዲቴይል የግለሰቦች ነገሮች ጋር ግን አንገባም። ይሄንን ደግሜ ማንሳት እንፈልገው ለዚህ ነው። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። ወደ ዋናው ጉዳያችን እንሄዳለን። ከሚያንቀሳቅሱት መካከል አንዷ የሆነችው መዓዛ መሐመድ ናት። የሁለቱ ሐሳብ ነው ዛሬ ዘርዘር አድርገን ማየት የፈለግነው። በአንድ በኩል የአብንን ሊቀመንበር እና የኢንፎርሜሽን ቴክኖሎጂን ዶክተር በለጠ ሞላ እናየዋለን። በሌላ በኩል ግን የአማራ ታጣቂ ኃይሎች የፕሮፓጋንዳ ክፍል ደጋፊዋን እና የምታንቀሳቅሰውን መዓዛ መሐመድን እንመለከታለን ማለት ነው። እንግዲህ ከመዓዛ መሐመድ ለመጀመር በጣም ኮርኳሪ በዚህ ሳምንት ውስጥ ኮርኳሪ ሐሳብ ካነሱት ሰዎች አንዷ ወይዘሮ መዓዛ መሐመድ ናት። መዓዛ ያው እንደምናውቀው መንግስትን በኃይል በጦርነትና በህዝባዊ አመጽ በሁለገብ ትግል እንጥለዋለን ብለው የሚንቀሳቀሱት የአማራ ታጣቂ ኃይሎች የውጭ ኃይል ፕሮፓጋንዳ ክፍል ውስጥ እንዳለች ይመስለኛል። አነሳሷም አነጋገሯም ከዛ የተያያዘ ነው። አንቀሳቃሽ ከሆኑት ሰዎች ናት ብዬ አስባለሁ። እዛታች መሬት ላይ ያለው ሊደርሺፕ ባይኖርም ማለት ነው። መዓዛ መሐመድ ያነሳቻቸው ሐሳቦች አሉ። መዓዛ መሐመድ ያነሳችው ምንድነው? ኮት አደርጋለሁ። የአማራ ታጣቂ ኃይሎች ጉዞ ግምገማና ኦዲት አያውቅም። በአጠቃላይ የአማራ ትግል ኦዲት አያውቅም። ጉዞ ሊገመገምና ኦዲት ሊደረግ ይገባል የሚል ሐሳብ አንስታለች። እኔ ያንን ሐሳብ ከሰማው ዕለት ጀምሮ ሳጠነጥነው የነበረ ሐሳብ ነው። በነገራችን ላይ በጣም ጥሩ ሐሳብ ነው። ስለ አማራ ትግል ኦዲት አለመደረግ እና መደረግ እንዳለበት ማንሳቷ በጣም በጣም ጥሩ ነው። በተለይ ደግሞ እንደሷ ያሉ ሰዎች የትጥቅ ትግል ውስጥ ያሉ ሰዎች የህዝባዊ ቢተኝነት ውስጥና ህዝባዊ አመጽ ውስጥ ያሉ ሰዎች አይ ቲንክ ኦዲቱን እንደ ኦዲት መነሻ ቢወስዱ ጥሩ ይመስለኛል። ኦዲት ቢያደርጉ ምንድነው የትጥቅ ትግሉ ምን አጋጠመው? የህዝብ ግንኙነቱ ምን አጋጠመው? ለምንድነው ኦዲትስ የማይደረገው የሚል ጥያቄ ደጋግመው እንዲያነሱ የሚጋብዝ ጥያቄ ነው። እና ይሄን ንግግር ከሰማው ቀን ጀምሮ ቀን ከሌት ሳሰላስለው የነበረ ነገር ነው። ሳመላልሰው የነበረ ሐሳብ ነው። በርግጥስ ለምንድነው የአማራው ትጥቅ ትግል ኦዲት የማይደረገው? ለዛ ደግሞ ቅርበት ያላቸው ሰዎች እንደነ መዓዛ አይነት ሰዎች ኦዲቲንጉን ኃላፊነት ወስደው ለምንድነው የማይጀምሩት የሚል አንደኛው ጥያቄ ዛሬ ስለ ኦዲት ነው የምናወራው ማለት ነው። ምን ኦዲት ይደረግ? ማን ኦዲት ያድርግ?